ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከክፋ ቴሌቪዥን ለዛቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። ለተከታታይ 2 ቀናት ሲካሄድ የነበረው የካፋ ዞን ምክር ቤት አራተኛ ዙር 13ኛ ዓመት 26ኛ መደበኛ ጉባኤ ተጠናቀቀ። ምክር ቤቱ ባካሄደው ጉባኤ የተለያዩ ውሳኔዎችን አስተላልፏል፣ እንዲሁም ሹመቶችን ሰጥቷል። ጽዮን ታደለ ተጨማሪ አላት። ለሁለት ተከታታይ ቀናት ሲካሄድ በቆየው የካፋ ዞን ምክር ቤት አራተኛ ዙር 12ኛ ዓመት 26ኛ መደበኛ ጉባኤ የተለያዩ ውሳኔዎችንና ሹመቶችን የተሰጡ ሲሆን ዋና አስተዳዳሪው አቶ እንዳሻው ከበደ የሹመት ፕሮፖዛል ሹመቶችን ለምክር ቤቱ ያቀረቡ ሲሆን በዚህም አቶ አስማማ አደመ የዞኑ ፕላንና ልማት መምሪያ ኃላፊ፣ አቶ ግርማ ወልደ ሚካኤል የዞኑ ምክር ቤት ኢኮኖሚ ቋሚ ኮሚቴ ሰብሳቢ፣ አቶ ገረመው ገብሬ የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ፣ አቶ በላይ ባደገ የዞኑ መንገድና ትራንስፖርት መምሪያ ኃላፊ፣ ወይዘሮ ገነት ታፈሰ የዞኑ ምክር ቤት ማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢ እንዲሆኑ በካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የቀረበውን የሹመት ፕሮፖዛል ተቀብሎ የምክር ቤቱ አባላት በሙሉ ድምጽ አጽድቋል። በመጨረሻም ከምክር ቤቱ አባላት ለተነሱ ሀሳብ አስተያየቶች ዋና አፈ ጉባኤዋ ክብርት ወይዘሮ አሚና ሀሰን ምላሽና ማብራሪያ ሰጡ። ቀጣይ የስራ አቅጣጫዎችን በማስቀመጥ ጉባኤው ተጠናቋል። በተያያዘ ዜና የፍትህ አገልግሎት አሰጣጥ ፈጣንና ቀልጣፋ እንዲሆን ለማስቻል እየሰራ መሆኑን የካፋ ዞን ከፍተኛ ፍርድ ቤት አስታወቀ። ፍርድ ቤቱ ባለፉት 6 ወራት በወንጀልና ፍትሐ ብሔር ከ87% በላይ አፈጻጸም ማስመዝገቡ ተመላክቷል። አሁንም ጽዮን ታደለ ተጨማሪ አላት። የካፋ ዞን ምክር ቤት አራተኛ ዙር 13ኛ ዓመት 26ኛ መደበኛ ጉባኤ ባካሄደው ወቅት የዞኑ ከፍተኛ ፍርድ ቤት የ2018 ዓ.ም የመጀመሪያ 6 ወራት አፈጻጸም ሪፖርት ለምክር ቤቱ አቅርቧል። በዚህም በቀረበው ሪፖርት ላይ የምክር ቤቱ አባላት ሀሳባቸውን ያጋሩ ሲሆን ፍርድ ቤቱ የፍትህ አገልግሎት አሰጣጥ ስራን ፈጣንና ቀልጣፋ እንዲሆን ለማስቻል እየሰራ ያለው ስራ ተጠናክሮ መቀጠል እንዳለበት ገልጸዋል። እንግዲህ በዚህ በምክር ቤቱ በፍርድ ቤቶች አፈጻጸምን ተመልክተናል። በወንጀል በፍትሐ ብሔር ያሉ የቀረቡ ክሶች የመወሰን ምጣኔ ምን ያህል ደርሷል የሚለውን ነገር በደንብ አድርገን ገምግመናል። በዚህ ላይ ከቀረቡ ክሶቹ ውስጥ በፍትሐ ብሔርም በወንጀልም ከ85% በላይ ውሳኔ ያገኙበትን አግባብ አይተናል። ያደሩ ወይንም ያልተወሰኑ መዝገቦችን ስንመለከት ለሚቀጥለው ጊዜ የተላለፉበት ሂደት ነው ያለው። እነዚህንም ነገሮች በጥንቃቄ ታይቶ ሊወሰን የሚችልበትን አግባብ ገምግመናል። ዋናው ሀሳብ ምንድነው? ህዝቡ አጠቃላይ ህብረተሰቡ በፍትህ ተጠቃሚነቱን ማረጋገጥ ላይ ያተኮረ ነው የሚሆነው። በፍርድ ቤት የሚሰጡ ውሳኔዎች ሁሉን አካላት ሊያስደስቱ አይችሉም። ይሄ ተፈጥሯዊ ነው። እንግዲህ ክስ ይዞ ያቀረበ ጥያቄ ይዞ ያቀረበ በሙሉ ትክክል ነው ሊባል አይችልም። ግን ደግሞ በወቅቱ የቀረበው ጥያቄ የቀረበው ክስ ውጤት ማግኘቱ ውጤቱ ምንም ይሁን ምን ግን በወቅቱ መስተናገዱ አንዱ የሚገመገም ይሆናል ማለት ነው። ሁለተኛው ፍትሐዊ የሆነ መንገድ ስራዎች መሰራታቸው ተደራሽ መሆኑ አገልግሎቱ በየደረጃው ተደራሽ መሆኑ እንደዚህ የታየበት ነው። ፍርድ ቤቱ እንግዲህ በዚህ በማዕከል ደረጃ ብቻ ሳይሆን ወደ ህዝቡም ቀረብ ብሎ የሚሰራቸው ስራዎች አሉ። እነዚህን ስራዎች ሰርቶ በሪፖርቱ አካቶ ነው የቀረበውና ይህም ተጠናክሮ እንዲቀጥል ነው አስተያየት እየተሰጠ ያለው። አባላቱ አክለው ፍርድ ቤቱ ባለፉት 6 ወራት ካከናወናቸው ተግባራት መካከል አካል ጉዳተኞች፣ ሴቶችና ህጻናት ላይ የሚደርሱ ያለ እድሜ ጋብቻና መሰል ወንጀሎችን ለመከላከል በልዩ ትኩረት ያከናወነው ተግባር የሚበረታታ መሆኑን አውስተዋል። ከዛ ጋር ተያይዞ በህጻናት በሴቶች ላይ የሚደርሱ ጥቃቶችን መሰረት አድርጎ የቀረቡ ነገሮችን ስናይ አብዛኛው 100% ማለት በሚቻል ሁኔታ በሚቀርብበት ሰዓት ውሳኔ እየሰጡ የሄዱበትን አግባብ አይተናል። ይሄ ተጠናክሮ ሊቀጥል የሚችልበትን ሂደት ያየንበት አግባብ ነው ያለው። ከዛ ጋርም ተያይዞ በቀበሌ ደረጃ ያሉ ማህበራዊ ፍርድ ቤቶች ተጠናክረው ህብረተሰቡ እዛ
አንዳንድ ጉዳዮቻቸውን እዛው ታይቶ ሊፈቱ የሚችሉበትን አግባብ የተጀመረው ነገር ተጠናክሮ እንደዚሁም እዛ ያሉ የማህበራዊ ፍርድ ቤት ዳኞች አቅማቸው ሊጠናከር የሚችልበትን ሂደት መሰረት አድርጎ ስልጠናዎች ሊሰጡ የሚችሉበትን ሂደት የገመገምንበት ሁኔታ አለ። እነዚህ ሊደገፉ የሚገባቸው ማለት በፍርድ አግባብ ማለት ነው። ህጉ በሚፈቅደው መሰረት ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች መሰረት አድርጎ አቅዶ በእቅዱ መሰረት እየሰራ ነው ያለው። አንዱ ሴቶች አካባቢ የሚታይ ነው። እንደዚሁም ተያይዞ ህጻናት አካባቢ እና የአካል ጉዳተኞችም አካባቢ ያሉ ሁኔታዎችን በጥልቀት ይመረምራል ፍርድ ቤቱ። እነዚህንም በተለየ መንገድ እንዲስተናገዱ ያደርጋል። በተለየ መንገድ ማለት ከህግ አግባብ ውጭ ማለት አይደለም፣ ግን ደግሞ ከሌላው በተለየ መንገድ ተደግፈው ፈጣን የሆነ ምላሽ በሚያገኙበት ሁኔታ ላይ ትኩረት አድርጎ ሰርቷልና አንዱ እንደ ጥሩ ነገር ተደርጎ የተወሰደው በምክር ቤትም አስተያየት እየተሰጠበት ያለው ጉዳይ አንዱ እሱ ነው። የከፋ ዞን ፍርድ ቤት ፕሬዝዳንት አቶ መንግስቱ ከበደ ፍርድ ቤቱ ባለፉት 6 ወራት በወንጀልና ፍትሐብሔር 87% በላይ አፈጻጸም እንዳስመዘገበ አመላክተዋል። 2018 የ6 ወር አፈጻጸም የአንደኛ መንፈቅ የ6 ወር አፈጻጸምን ያው በዞን ምክር ቤት አቀርበን ያው አፈጻጸሙ ላይ ስንገመገም ያየነው ነገር ያው እስካሁን ድረስ ያው 6 ወሩ እስከ 6 ወሩ 11364 መዛግብት ነው የቀረበው። ከዚህ ውስጥ ያው 9948 መዛግብቶች ውሳኔ አገኝተው 1416 መዛግብት የሚቀጥለው ሁለተኛ መንፈቅ ዓመት ተላልፏል። ይህ አፈጻጸም ስናይ ያው ዳኞች 2018 ያው 2017 መጨረሻ አካባቢ ክረምት ላይ እረፍት ላይ ነበሩ። ስራቸውን የጀመሩት መስከረም 21 ጀምረው ነው። ይህ አፈጻጸማቸውን ስንመለከት ያው የኛ ግብ ያው 98% አካባቢ ነው መፈጸም የምንችለው ግብ ያው ከክልሉ ጋር ከታች ከወረዳ ጋር የተስማማ ነው። ከግባችን አንጻር ያው ግቡ ላይ አልደረስንም። አፈጻጸማችን ዝቅ ይላል 87.54 ላይ ነው ያለ ነው። የሚቀጥለው መንፈቅ ዓመት ሁለተኛ መንፈቅ ዓመት ግቡ ላይ እንደርሳለን የሚል ጥረን እንሰራለን የሚለውን የጋራ ግንዛቤ ወስደን የራሳችንን ውይይት አድርገን እንትና ያበቃ ነው። አፈጻጸማችን አሁን ባንደርስም መጪ ሁለተኛ መንፈቅ ዓመት እንጨርሳለን የሚል እንትና እምነት አለን። በአራዳ ከተማ አስተዳደር ባለፉት 6 ወራት ከ8 ሚሊዮን ብር በላይ በሆነ ወጪ የተለያዩ የመሰረተ ልማት ዝርጋታዎች መከናወናቸውን አስተዳደሩ ገለጸ። የከተማ ምክር ቤት አንደኛ ዙር 5ኛ ዓመት 12ኛ መደበኛ ጉባኤውን ተከትሎ የምክር ቤት አባላት በከተማው የተከናወኑ የተለያዩ የልማት ስራዎችን ጎብኝተዋል። አማሪን ክንፌ ተጨማሪ አለው። በአውራዳ ከተማ አስተዳደርና በህዝቡ ድጋፍ የተሰራው የመንገድ ዝርጋታ ለአገልግሎት እንደበቃ ከንቲባ አቶ ታረቀኝ ኃይሌ ተናግረዋል። በከተማ አስተዳደሩ እየተሰሩ ካሉ ስራዎች አንዱ የሞዴል ቅድመ መደበኛ ትምህርት ቤት ግንባታ 85 በመቶ ላይ እንደደረሰ ከንቲባው ገልጸዋል። በከተማ አስተዳደሩ ባለፉት 6 ወራት 8 ኪሎ ሜትር የጠጠር መንገድ ለመስራት ታቅዶ 5 ኪሎ ሜትር መስራት መቻሉም ተገልጸዋል። መንገዱ ለምሳሌ ከከተማ እስከ ቀጠናዎችን ያገናኛል። ከቀጠና ደግሞ ሰፈርን የሚያገናኝ ለምሳሌ አሁን ቅድም ያየነው ቡባ ላይ ያየነው አለ። ቡባ ላይ ያየነው ቡባ ቀጠና ላይ ነው ያለው። ከተማ መሀል ከተማ ማለት ነው። እሱን ስታው ቅድም የሄድንበት አሁን ከቡባ ዋና ቀጠናው ላይ ነው። ከከተማ አስተዳደር ወደ ቀጠና ሰው መኪና አይገባም። ከዚህ በፊት አሁን ኮረት ተዘርግቶ መኪና የሚገባበት አግባብ አለ። ይሄ ማለት ምንድነው? የታለመው ቀጠናና ከተማውን ማገናኘት ነው። ከዚህ አልፎ ደግሞ ከቀጠናው አልፎ ደግሞ ቀጠናና ሰፈርን የማገናኘት ስራ ጀምረናል ማለት ነው። ቀጠናና ሰፈርን የምንለው ከዚህ ቀጠናው ቡባን ካገኘን በኋላ የቀሽን መንገድ አቋርጠን ወደ ታች ወርደን ነው አለ ከፋ በኪ የሚባል ሰፈር ነው እሱ ሰፈር ደግሞ እዛ ላይ በጣም ብዙ ህዝብ ያለበት ነው። ብዙ ምርት የሚወጣበት ነው። አንድ ሰፈር ነው። ይሄ ደግሞ የቡባ ቀጠና አንዱ ሰፈር ነው። ቡባ ቀጠና ላይ ያሉ 4 ሰፈሮች ናቸው። መሀል አለ፣ ጎዳ ሰፈር አለ፣ ከፋ በኪ አለ፣
ሚካኤል ሰፈር አለ። ሚካኤል ሰፈርና መሀል ማለት ኖርማሉን የፌዴራሉን መንገድ የሚያገኙ ናቸው። መሀልና ሚካኤል ሰፈር ጎዳና ከፈ በክ ደግሞ መንገድ የሌላቸው ናቸው። ይሄ ደግሞ ቀጠናው ያለበት ቦታ ቀጠናና ከተማውን ማገናኘት ከቀጠናና ሰፈርን የማገናኘት ስራ ነው የተሰራ ያለው። ሰላም ቀጠና ላይ ያየነው ደግሞ ቀጠናውን አልፎ ከመንግስት አውታር ልማቶች ያሉበት ለምሳሌ ሂደን መንገዱ ጫፍ የቆምነው ምንድነው የቦጃ አንደኛ ደረጃ ትምህርት ቤት ነው። እነዚህን ታሳቢ ያደረገ መሰረተ ልማቶችን ነው እያደረስን ያለ ነው። እቅዳችን 8 ኪሎ ሜትር ነው እቅዳችን። አሁን ግን 5 ኪሎ ሜትር ኦልሬዲ አልቋል። ቡባ ቀጠና ላይ የተሰራው 2.5 ኪሎ ሜትር ነው። እዚህ 2.5 ኪሎ ሜትር ቡባ ላይ ተሰርቷል። ሰላም ቀጠና ላይ 1 ኪሎ ሜትር ተሰርቷል። ፍቅር ቀጠና ላይ እንደዚሁ መተሰራ አለ። እነዚህ ደግሞ ወደ 5 ኪሎ ሜትር የሚጠጉት ምላሽ ያገኙበት አግባብ አለ። ይሄን ደግሞ ህብረተሰቡ 50% አወጥቶ መንግስት 50% አወጥቶ ነው እየሰራ ያለው። በዚህም ደግሞ ይሄን መንገድ ቅድም ያላችሁት 5 ኪሎ ሜትር ኮረት ጥሎ እስከ መበተን አሁን አቅማችንን አደራጅተን የቀረን ሩሎ ማስረገጥ ነው። እዛ ቦታዎች ላይ ኮረት ያልደረሱበት አሉ። ቦጃ አካባቢ ላይ ኮረት ያልደረሰ ያለ ትንሽ የሚሄድበት መንገድ አለ። እሱ ጋር በቀደም በጥምቀት መሀል ነው ጋፕ የተደረገው። እሱን እናደርሳለን። እዚህ ቡባ ላይም ቢሆን እዚህ መሀል አካባቢ ላይ የሚጣሉ ቦታዎች አሉ። ፍቅር ቀጠናውም ላይ በዛ ልክ የተጣሉ የቀሩ ቦታዎች አሉ። እነዚህንም የመጨረስ ስራ እንሰራለን። ያው ኖርማል ሀሳቡ ቀጠናን ከከተማ አስተዳደር ጋር ማገናኘት ሰፈርን ከቀጠና ጋር ማገናኘት ነው የኛ ዓላማ። በዚሁም ልክ ወደ ተግባር የገባንበት አግባብ አለ። የአውራዳ ከተማ አስተዳደር ምክር ቤት አባላት የመንገድ ግንባታ ስራዎች ችግር ፈቺ በመሆናቸው መደሰታቸውን ተናግረዋል። አስተያየት ሰጪዎቹ እንዲህ አይነት ተግባራት ተጠናክሮ መቀጠል እንዳለባቸውም ተናግረዋል። ህዝቡ ጥያቄ የነበሩ ውስጥ ለውስጥ የመንገድ ከፈታ ስራዎች በተሻለ መጠን በ2016 እና 17 ከተከፈቱ በኋላ ኮረት ባለመበተኑ መንቀሳቀስ አልቻልንም፣ የምናመርታቸው ምርቶች ማውጣት አልቻልንም የሚሉትን ጥያቄዎች ሲያቀርቡ በተቻለ መጠን ይሄ አስተያየት ተሰብስቦ በምክር ቤት ከተገመገመ በኋላ መንግስት ትኩረት ሰጥቶ እንዲሰራ ተደርጎ አሁን በተቻለ መጠን በሁለቱም ቀጠና በሰላምና በቡባ ቀጠና ውስጥ ለውስጥ የተከፈቱ መንገዶች አሉ። በብዛት ተከፍቷል። አሁን 5 ኪሎ የሚሆኑ መንገዶች ላይ ጠጠር ተበትነው አሁን ጉብኝት እያደረገን እያየን ህዝቡም ደግሞ በተሻለ መጠን ይሄ ጠጠር እንዲበተን ተሳትፎ አድርጎ የአቅሙን ያክል ብር አዋጥቶ ድጋፍ አድርጎ ምላሽ ያገኘበትና ደስታ የተገለጸበት ሁኔታ ስላለ የተሻለ የልማት ስራዎች በዚህ መልኩ እያየናቸው የምንሄዳቸው ነገሮች አሉ። እንግዲህ ለዘመናት የህዝብ ጥያቄ የነበረው በተለይ ጎጥ ከጎጥ ከማገናኘት አንጻር አሁን በተለያዩ ሰላም አሁን ያለነው ሰላም ቀጠና ነው። ሰላም ቀጠና፣ ከፋ በኪ ቀጠና፣ ቦጃ እነዚህ ያው ኮረት የለበሰበት አግባብ አለ። የኮረት ስለብስ ደግሞ ሁለት አይነት አድቫንቴጆች አሉ። አንደኛ እንደ ተማሪው በሰፊው መንገድ ለትምህርት ቤቱ አርፍዶም ቢሆን እየሮጠ ይሄዳል። ሁለተኛ ያው ይሄ አካባቢ በተለይ የንግድ ቀጠና ነው። አርሶ አደሩ ያመረተውን ምርት በአካባቢ ባለው ተሽከርካሪ በሰዓቱ አድርሶ ሸምቶ ሽጦ ገዝቶ በሰዓቱ ወደ ቤቱ ይገባል። ቀጣይ የግብርና ስራን ለማሳለጥም ራሱ የመንገድ መኖር ትልቅ አቅም ነውና ጥሩ ነው። ይሄም ቀላል የማይባል አስተዋጽኦ ተከፍሎ የተሰራ እንጂ ዝም ብሎ የተሰራ እንዳልሆነ ያው ያሉ ውስንነቶች ያሉን ቀጣይ ሂደት የሚስተካከል ቢሆንም አሁን የተጀመሩ ነገሮች እጅግ በጣም ጥሩ ናቸው የሚል ነገር ነው ያለኝ። ማህበራዊ ዘርፍ ቅድመ አንደኛ ደረጃ ትምህርት ቤት በክልል ደረጃ በሀገር አቀፍ ደረጃ ደረጃውን የጠበቀ ቅድመ አንደኛ ደረጃ ትምህርት ቤት መሰራት አለበት ተብሎ በህዝብ ተሳትፎ መንግስትም እጁን አስገብቶ ህዝብም ተባብሮ ሁለት መማሪያ ክፍል፣ አንድ ቢሮ፣ ሁለት የህፃናት ማረፊያ ትምህርት ቤት ገንብተን አሁን የደረሰበት ደረጃ ላይ ደርሰን ከዚህ በኋላ ያሉ ስራዎች ተጠናቀው ከመጋቢት ወር በኋላ ቅድመ አንደኛ ደረጃ ትምህርት ቤት ትምህርት ይጀምራል ተብሎ የሚታሰብበት ሁኔታ አለ። ከዛ ባሻገር ደግሞ የከንቲባ ጽህፈት ቤት 2017 ነው የተጀመረው። ብዙ አቅም ብዙ ገንዘብ የሚጠይቅ በመሆኑ የህብረተሰብ ተሳትፎ በጉልበትም በገንዘብም እየታከለበት አሁን ተጠናቀው እሱም ቢሆን ወደ መጋቢት አካባቢ ተጠናቀው ሁለቱ ፕሮጀክቶች አንዱ የፓርቲ ኢኒሼቲቭ ፓርት ስለሆነ በተቻለ መጠን ሁለቱንም አጠናቀን እናስመርቃለን ብለን እያሰብንበት ያለበት ሁኔታ አለና በጣም የተሻለ ስራ ነው እየተሰራ ያለው የሚለውን ነገር መውሰድ ይቻላል። ሌላው የከተማው ውበት ከማስጠበቅ አንጻር የኮሪደር ልማት ስራ ተጠናክሮ ነው እየቀጠለ ያለው።
በካፋ ዞን ዴቻ ወረዳ የ2018 የተቀናጀ የተፋሰስ ልማት ማስጀመሪያ መርሃ ግብር ተካሄደ። በልማቱ ከ120 ሺህ በላይ የህብረተሰብ ክፍሎች እንደሚሳተፉበትም የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት አስታውቋል። ዘገባው የባልደረባችን በላቸው ዘለቀ ነው። አማኑኤል ክንፍ ያቀርበዋል። የአፈርና ውሃ ጥበቃ ስራን ህብረተሰቡ በተቀናጀ ማህበረሰብ አቀፍ ተፋሰስ ልማት ስራ በተፈጥሮና በሰው ሰራሽ የሚደርሱ የአየር ንብረት ለውጥን ለመቆጣጠር ሁነኛ ሚና አለው ሲሉ የካፋ ዞን ረዳት የመንግስት ተጠሪና የአደረጃጀት ዘርፍ ኃላፊ አቶ ጋው አባ መጫ አስታውቋል። ህብረተሰቡ ከምንም በላይ ለአካባቢያቸውና ለተፈጥሮ ያላቸውን ተፈጥሮን የመጠበቅ ባህልን ማሳደግ እንደሚገባም አቶ ጋው አባ መጫ አሳስቧል። የካፋ ዞን የግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ገረመው ገብሬ እንደገለጹት የተፋሰስ ስራውን ለተከታታይ 45 ቀናት በተለያዩ የስራ ዘርፎች እንደሚሰራ አስታውሰው የእንሰት ልማት፣ የመኖ ልማትና የቡና ስራን፣ የሙዝና ሌሎች የባዮሎጂካል ስራዎችን በማከናወን የምግብ ዋስትናን በዘላቂነት ለማረጋገጥ የአፈርና ውሃ ጥበቃ ስራ ሊጠናከር ይገባል ሲሉም መልእክታቸውን አስተላልፏል። የዴቻ ወረዳ የመንግስት ዋና ተጠሪና ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አስራት አደቶ እንዳሉት አርሶ አደሩ ጨምሮ ሁሉም ማህበራዊ ዘርፎች ለተፋሰስ ስራ ትኩረት በመስጠት የአፈር ሀብታችንን ከተፈጥሮና ሰው ሰራሽ ጉዳቶች መጠበቅ እንደሚገባም ገልጸዋል። በማስጀመሪያ መርሃ ግብሩ ጎን ለጎን ህብረተሰቡ የዲጂታል መታወቂያ ባለቤት የማድረግ ስራ እየተካሄደ መሆኑም ተገልጿል። የተፋሰስ ስራ ደግሞ እጅግ ፋይዳ ያለውና ዘርፈ ብዙ ጠቀሜታ ያላቸውን የአፈርና ውሃ ጥበቃ ስራዎችን ይሰራል ማለት ነው። ስለዚህ ከዚህ ከአፈርና ውሃ ጥበቃ ስራዎች ጋር ተያይዞ ከዚህ ከተፋሰስ ጋር ያይዘን በርካታ ስራዎችን እንሰራለን ብለን አቅደናል። አጠቃላይ 4885 ሄክታር ቦታ አጠቃላይ በወረዳችን ይለማል ተብሎ ታቅዷል። ከዚህም ጋር ተያይዞ አጠቃላይ የሰው ኃይል ልየታን፣ የመሳሪያ ጥምርታን አጠቃላይ ስራዎችን ሁሉ ጨርሰናል። ስለዚህ ከዚህ ጋር ተያይዞ በደንብ ይሰራል ተብሎ ከሚታሰቡት አንደኛና ዋነኛ የአፈርና ውሃ ጥበቃ ስራ ነው። የዚህ የአፈርና ውሃ ጥበቃ ስራ እንግዲህ አፈር ወይም መሬት የሀብት ሁሉ ሀብት ነው። ከመሬት ጋር ተያይዞ ያለውን ስራ ስንሰራ አጠቃላይ ያለውን ኢኮኖሚያዊ ጠቀሜታና የኑሮ ደረጃችን የሚሻሻልበት የኢኮኖሚ ምንጭ ዋነኛው ተፈጥሮ ሀብት ነው ማለት ነው። ከዚህ ጋር ተያይዞ በተለያዩ ምክንያቶች እየጠፋና ለምነቱን እየቀነሰ ያለው ምርታማነቱን እየቀነሰ ያለውን በተለያየ ምክንያት በሰው ሰራሽ ይሁን በተፈጥሮ አደጋ የተጎዳ መሬት መልሶ ማገገም እና ምርትና ምርታማነቱን እንዲሰጥ የማድረግ ስራዎች ይሰራሉ። ይህን ስራ ለመስራት በዋናነት መጀመሪያ ስራ ሊሆን የሚችለው የፊዚካል ስራ ማለትም የተለያየ የሪከን ስራዎች፣ የውሃ እቀባ፣ እንደገናም ደግሞ የእርጥበት ማቆሪያ ስራዎች እና የተለያዩ የሪከን አይነት ስራዎች ይሰራሉ። በዛም ላይ ሪከን ከተሰራ በኋላ ብቻውን ዋጋ የለውም። ሪከን ከተሰራበት በኋላ ዘርፈ ብዙ ጠቀሜታ ያላቸው ለምግብነትና ለአፈርና ውሃ ጥበቃ አገልግሎት ሊውሉ የሚችሉ ፍራፍሬዎችን፣ አገር በቀል ደን ችግኞችን የምንተክልበትና እዛውም ማሳ ላይ እዛውም ተፋሰስ ቦታ ላይ ቦታው ለምቶ ወጣቶች ተደራጅተው የሀብት ምንጭ የገቢ ምንጭ የሚያደርጉበት፣ ሴቶች ተደራጅተው የዝን ተግባር የሚሰሩበት ስራ ይሰራል ተብሎ ታቅዶ በወረዳችን ይህን እየሰራን እንገኛለን። ከዚህም ጋር ተያይዞ ከ1585 ኪሎ ሜትር በላይ የተለያየ ሪከን ይሰራል። 3000 ሄክታር በላይ የተለያየ የስነ ህይወታዊ ስራዎች ይሰራሉ። በስነ ህይወታዊ ስራዎችም ተካቶ የሚሰራው የመጀመሪያውና ዋነኛው ወደፊት የምንተክለው የአረንጓዴ አሻራ ተከላ ስራዎችም በዚህ ስራ ውስጥ የሚከናወኑ ናቸው። የዚህ አረንጓዴ አሻራ ስራ ለመስራት እንግዲህ የዝግጅት ምዕራፍ ሊሆን የሚችለው የተለያየ ዘርፈ ብዙ ጠቀሜታ ያልኩት ቅድም ያልኩት ፍራፍሬዎችን፣ የምግብ ሰብሎችን፣ አጠቃላይ የሚተከሉትን ተከላዎች ችግኝ ጣቢያ የምናቋቁምበት በዚሁ ወቅት ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ በ43ቱም ንዑስ ተፋሰስ 43 የማህበረሰብ ችግኝ ጣቢያ ይቋቋማል። ይህ የማህበረሰብ ችግኝ ጣቢያ ደግሞ ቅድም የተባሉትን የተለያዩ ችግኞችን ያካተተ ይሆናል። ከዚህም ጋር ተያይዞ የበልግ ስራዎች በዚህ ውስጥ ተካቶ የሚሰሩ ናቸው። የበልግ ስራ ደግሞ በዋናነት እንሰት ያካትታል ማለት ነው። እንሰትም የምግብ ዋስትናችን ዋነኛው የአካባቢው የኑሮ ማሻሻያ የሀብትም የገቢም የቀለብም ምንጭ ስለሆነ የእንሰት ስራዎች ትልቅ ትኩረት ተሰጥቶ የሚሰራበት ነው። ሌላው ደግሞ ከዚህ ከተፋሰስ ጋር ቀናጅተን የምንሰራው የዲጂታል መታወቂያ ነው። ዲጂታል መታወቂያ እንግዲህ እንደምታውቀው አገራዊ ኢኒሼቲቭ ነው። ይህ ዲጂታል መታወቂያ አርሶ አደር ካለበት ቦታ ወደ ወረዳ ማዕከል ሄዶ
ይህንን መታወቂያ በማውጣት በውጪና በርቀት ምክንያት በተለያየ ምክንያት የቀሩትን የማህበረሰብ ክፍሎች እድሜያቸው ከ18 ዓመት በላይ የሆኑ ሁሉ የዲጂታል መታወቂያ እንዲያወጡና ተጠቃሚ እንዲሆኑ ይደረጋል። ሌላኛው በዚህ በተፋሰስ ስራ ውስጥ የሚሰራው ትልቁ ስራ ደግሞ የቡና ስራ ነው። የቡና ስራ እንግዲህ ቡና የማንነታችን መገለጫ ነው። ከዚህም ጋር ተያይዞ በወረዳችን አምና ከተተከለው ያደረ ቡና ዘንድሮ ሊተከል የሚችል 4.6 ሚሊዮን ያደረ ቡና አለን። ይህ 4.6 ሚሊዮን ያደረ ቡና ችግኝ ጉድጓድ የሚቆፈርበት እንደገና ደግሞ ዝግጅት ተፈጥሮ ቀጣይ መኸር አካባቢ ለተከላ ምቹ እንዲሆን በዚህ በተፋሰስ ወቅት ይሰራል ማለት ነው። ሌላኛው ከዚህ ጋር ተያይዞ አሁንም ከቡና ጋር አብሮ የሚሰራው የጉንደላ ስራ ነው። ጉንደላ ወሳኝና የወሳኝ ሰዓት በዚህ ሰዓት ነው። ስለዚህ ይህንን ሰዓት የምንጠቀመው አዲስ ከሚተከለው ቡና በላይ ያረጀ ቡና ሲታደስ ከአዲስ ከሚተከለው ቡና የተሻለ ምርትም ይሰጣል፣ በፍጥነትም ምርት ይሰጣል ማለት ነው። ስለዚህ ከዚህ ጋር ተያይዞ ወደ 450 ሄክታር ቡና በሁሉም ቀበሌዎች ላይ ያለውን ዮካን አካቶ 450 ሄክታር ቡና የሚጎነድልበት ነው ማለት ነው። ሌላኛው አሁንም ከዚህ ጋር አብሮ የሚሰራው ትልቁ ስራ ደግሞ የኮሪደር ስራ ነው። ኮሪደር ስራ እንግዲህ ተጀምሮ ወደ ማስመረቅ የተደረሰ አለ፣ የተንጠባጠቡ አሉ። እነዚህን ሁሉ የተንጠባጠቡት እና ቀሩ የሚባሉ የትኛውም የመንግስትና የፓርቲ ስራዎችን በዚህ በተፋሰስ ወቅት የምንሰራበት ይሆናል። በማስጀመሪያ መርሃ ግብር ላይ የተለያዩ የመንግስት የስራ ኃላፊዎች ተገኝተዋል። የጸጥታ ዘርፍ ተግባራትን ከመቼውም ጊዜ በላይ በዝግጁነትና ቁርጠኝነት መፈጸም እንደሚገባ ተገለጸ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የዞኖች የጸጥታ ምክር ቤቶች የምክክር መድረክ ተካሂዷል። ዘገባ የክልሉ መንግስት ኮሚኒኬሽን ቢሮ ነው። አንተነህ ፍቃዱ ያቀርበዋል። በአስተማማኝና ዘላቂ ሰላምን ማረጋገጥና የህግ የበላይነትን ማስከበር ላይ ትኩረት ያደረገውን የጸጥታ ምክር ቤቶች ውይይት በዳውሮ ኮንታና ምዕራብ ኦሞ ዞኖች ሲካሄድ ውሏል። በዞኖች የሚገኙ ባህላዊ የሰላም እሴቶችንና ማህበራዊ ተቋማትን በመጠቀም የጸጥታ ኃይሉ ህብረተሰቡን በማቀናጀት የአካባቢውን ሰላም እንዲረጋገጥና የተጀመሩ የልማት ስራዎችን እንዲያስቀጥል ጥሪ ቀርቧል። ሰላምን ለማረጋገጥ ከወትሮ በተለየ መንገድና በላቀ ዝግጅት መስራት እንደሚገባ የተገለጸ ሲሆን በመቀናጀት አሁን ያለውን ሰላም ለማስቀጠል በትኩረት መስራት እንደሚያስፈልግ ተጠቁሟል። በየደረጃው የሚገኙ የጸጥታ መዋቅር ሰባተኛ ሀገራዊ ምርጫን ጨምሮ ለሌሎች ቀጣይ ተልዕኮ ራሱን በብቃት በማዘጋጀት የጸጥታ ስራዎችን ከተጠሪ ተቋማት ጋር በቅንጅት መስራት እንደሚገባ ተመክሯል። በአካባቢ የሚስተዋሉ ህገወጥ ንግዶችና የጸጥታ ስጋቶችን በትኩረት በመከታተል በውይይትና በመግባባት መፍታት እንደሚገባም ተጠቁሟል። በቀጣይም የጸጥታ ምክር ቤቶች በሁሉም ደረጃ ውይይቶችን ማጠናከር በሀገራዊ ክልላዊና ዞናዊ ፕሮጀክቶችንና የልማት አውታሮች ላይ ጥበቃ ማጠናከር እና ውስጣዊ እንዲሁም ውጫዊ ችግሮችን ለይቶ መስራት እንደሚገባ ተመላክቷል። በመድረኮቹ የክልሉ ሰላምና ጸጥታ አስተዳደር ቢሮና አመራሮችና ኃላፊዎች፣ የዞን ዋና አስተዳዳሪዎችና መንግስት ተጠሪዎች፣ የኢፌዴሪ የሀገር መከላከያ ሰራዊት አባላትና ሌሎች ባለድርሻ አካላት ተሳትፈዋል። አሜሪካ በኢትዮጵያ ያላትን የኢንቨስትመንት ተደራሽነት ለማስፋትና ለማጠናከር ፍላጎት እንዳላት የሀገሪቱ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ገለጹ። የገንዘብ ሚኒስትር አቶ አህመድ ሽዴ ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ጋር ውይይት አድርገዋል። ዘገባ የኢትዮጵያ ዜና አገልግሎት ነው፣ እንደሚከተል ይቀርባል። ውይይቱ የኢትዮጵያ የማክሮ ኢኮኖሚ ሪፎርሞችና የኢትዮጵያና አሜሪካን ትብብር እንዲሁም እያደገ የመጣውን አጠቃላይ አጋርነት ማጠናከር ላይ ያተኮረ ነው። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋና የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ በውይይቱ ላይ ተሳትፈዋል። በውይይቱ ወቅት የገንዘብ ሚኒስትሩ አቶ አህመድ ሽዴ የኢትዮጵያ ማክሮ ኢኮኖሚ ሪፎርሞች ጠንካራ ለውጥ እየታየባቸው እንደሆነ ገልጸዋል። የኢኮኖሚ እድገት አዝማሚያና በቁልፍ ዘርፎች ያለው የኢንቨስትመንት ምህዳር የተሻለ መሻሻል እንዳሳየ አስገንዝበዋል። ሚኒስትሩ ኢትዮጵያና አሜሪካ ጠንካራ አጋርነት እንዳላቸው ገልጸው በቅርቡ አሜሪካ ለኢትዮጵያ ጤና ዘርፍ ያደረገችውን ድጋፍ ጠቅሰዋል።
አሜሪካ ለኢትዮጵያ ልማት እያደረገች ያለውን ድጋፍ አድንቀዋል። በሌላ በኩል ሚኒስትሩ ለአሜሪካው ምክትል የውጭ ጉዳይ ሚኒስትር በቅርቡ ግንባታ ስለተጀመረው የቢሾፍቱ ዓለም አቀፍ አየር ማረፊያ ገለጻ አድርገዋል። አየር ማረፊያው ለእድገት ቀጠናዊ ትስስርና ንግድ መሳለጥ ያለውን ስትራቴጂካዊ ሚና ያነሱ ሲሆን የአሜሪካ የፋይናንስ ተቋማትና ተቋራጮች ፕሮጀክቱን እንዲደግፉ ጠይቀዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው የኢትዮጵያን የማክሮ ኢኮኖሚ ሪፎርሞች በማድረግ አሜሪካ በኢትዮጵያ ኢንቨስትመንት ያላትን ተሳትፎ ለማሳደግ ፍላጎት እንዳላት ገልጸዋል። አሜሪካ ከኢትዮጵያ ጋር ያላትን የሁለትዮሽ ትብብር ለማጠናከር ያላትን ቁርጠኝነትም አረጋግጠዋል። ሁለቱ ወገኖች የኢትዮጵያና አሜሪካን አጋርነት ለማጠናከር የግሉን ዘርፍ ተሳትፎ ለማሳደግና ዘላቂ የኢኮኖሚ ልማትን ለመደገፍ በጋራ ቁርጠኝነታቸው መግለጻቸውን የገንዘብ ሚኒስትር ለኢዜአ በላከው መረጃ አመላክቷል። የኢኮኖሚና የንግድ ዕድሎችን በማስፋት የበለጸገች አፍሪካን ለመገንባት በትብብር እንደሚሰሩ የአፍሪካ ህብረትና አሜሪካ ገለጹ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ቲላውንዳ ጋር በትብብር መስራት በሚቻልባቸው የሰላምና ልማት ጉዳዮች ላይ በመወያየት የጋራ መግለጫ ሰጥተዋል። ዘገባ የኢትዮጵያ ዜና አገልግሎት ነው፣ እንደሚከተለው ይቀርባል። በውይይቱ ወቅት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ አፍሪካ በብዙ ጸጋዎችና ሀብቶች የተሞላች አህጉር ናት ብለዋል። የአፍሪካን ሀብቶች ለዜጎቿ ተጠቃሚነት ለማዋልም በሚከናወኑ ተግባራት አህጉሪቷ የአሜሪካንን የእውቀት፣ የሙያ፣ የአቅም ግንባታና ቴክኖሎጂ ትብብር ትፈልጋለች ብለዋል። የህብረቱ አባል ሀገራት የውስጥ አቅማቸውን በማሳደግ በሲቪልና ንግዱ ማህበረሰብ አማካኝነት የልማት መርሃ ግብሮችን በራሳቸው ገንዘብ በመደገፍ ተስፋ ሰጪ አቅም እየገነቡ መሆኑን አንስተዋል። የባለ ብዙ ወገን የዲፕሎማሲና ትብብር ስርዓት ተጠናክሮ መቀጠል በሚችልባቸው ጉዳዮች ላይ መምከራቸውንም ገልጸዋል። በአፍሪካ ሀገራትና በአሜሪካ መካከል በጋራ ተጠቃሚነት መሪ ላይ የተመሰረተ የጋራ እድገትን ማስፋት በሚቻልባቸው መንገዶች ዙሪያ በትኩረት እንደሚሰሩ ገልጸዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ቲላውንድ በበኩላቸው የአፍሪካ ህብረት የአህጉሪቷን ሰላምና የኢኮኖሚ ልማት ለማረጋገጥ ከአባል ሀገራት ጋር በመተባበር ትልቅ ሚና በመጫወት ላይ ይገኛል ብለዋል። የአፍሪካ ህብረትና አሜሪካ በጋራ ደህንነት፣ ሰላምና ብልጽግና ጉዳዮች በትብብር በሚሰሩባቸው ጉዳዮች ላይ ገንቢ ውይይት ማድረጋቸውን ገልጸዋል። የበለጸገች አፍሪካ መኖር ለአሜሪካም ጥቅም ነው ያሉት የአሜሪካ ምክትል የውጭ ጉዳይ ሚኒስትር አፍሪካ ያላትን እምቅ የኢኮኖሚና የንግድ ዕድሎችን በጋራ ጥቅም ላይ ለማዋል እንሰራለን ብለዋል። አሜሪካ የጋራ ተጠቃሚነትን መሰረት ያደረገ መርህ እንዳላት በማንሳት የኢኮኖሚ እድገት ዕድሎችን ለማሳደግ በቁርጠኝነት እንደምትሰራ አረጋግጠዋል። ከአፍሪካ እዝ አዛዥ ጀነራል አንደርሰን ጋር ያደረጉት የስራ ጉብኝትም አሜሪካ የአህጉሪቷን ሰላምና ደህንነት ለማስጠበቅ ካላት ቁርጠኝነት የሚመነጭ መሆኑን አስረድተዋል። አፍሪካውያን ችግራቸውን በራሳቸው አቅም መፍታት እንደሚችሉ በማንሳት በአፍሪካውያን የውስጥ ጉዳይ ማንም ጣልቃ መግባት እንደሌለበት እናምናለን ብለዋል። የተወደዳችሁ ተመልካቾቻችን ከክፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ